ሄሎ ሄሎ፣ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። ሰላም ጤና ይስጥልኝ። ኮሜዲያን ዋሲሁን በዚህ ላይ ያስተላለፈው መልእክት የኢትዮጵያን ሕዝብ ድምጽ ነው የሆነው። በቃ የኢትዮጵያን ሕዝብ ድምጽ ሁሉም በአቅሙ እየሞከረ ነው፣ እየሞከርኩኝ ነው እያለ ነው። በቃ ኑሮን ለማሸነፍ ኑሮ ትግልን ለማሸነፍ እየሞከርኩ ነኝ እያለ ነው። በአቅሙ በቃ ያለበትን ሁኔታ እየገለጸ ነው። እና በዚህ ትንሽ የቅልድ የምትመስለው ትንሽ የ2 ደቂቃ ወይም 1 ደቂቃ ማትሞላ ንግግር እሱ እያስተላለፈ ያለ መልእክት የብዙ ሰው ህይወት በሚሊዮን የሚቆጠሩ ሰው ህይወት እየተናገረ ነው። እና የተደበቀ ድምጽ ማለት ነው። የተደበቀ ድምጽ በ2 ደቂቃ እና በ1 ደቂቃ ባልሞላ ጊዜ እየገለጸው ነው ኮሜዲያን ዋሲሁን። እና በጣም የሚገርም አገላለጽ፣ የሚገርም ትወና። ኮሜዲያን ዋሲሁን የሰራውን ስራ በጣም ትልቅ ነው ማለት በዚህ ትንሽ የቀልድ የምትመስል ነገር የብዙ ሰው ድምጽ ስለሆንክ በቃ ማለት የኢትዮጵያን ህዝብ አንተን እናመሰግናለን ማለት ሁሉም እጁን እግሩ አጣጥፎ የተቀመጠ የለም። እየሞከረ ነው በቃ ኑሮውን ለማሸነፍ ወይም ትልቅ ደረጃ ለመድረስ የያዘው እቅድ ወይም የያዘው ስራ በያዘው ሁሉ ነገር እየሞከረ እንደሆነና ኑሮ በቃ ኑሮ ማለት የኢትዮጵያ ህዝብ አለበት አሁን ሁኔታ ኑሮውን ለማሸነፍ ወይም ትልቅ ደረጃ ለመድረስ ቅድም